ይደውና አንተ ንገረኝ እንጂ ምንድን ያደረግከው? የዛሬ ወረሽ ወዴት ነው? ምን አገባሽ? ስሚ ትናንትና ከዮናስ ጋር የሚገርም ጊዜ ያሳለፍን ደስ የሚል እንደ ትልቅ ነገር ታስተዋሽኛለሽ እንዴ? ቆይ ከሱ ጋር እንዲህ ማድረግ ምን አስፈለገ? እዩ መላንጅ መዝናናት ምን እንደሆነ እንኳን አላውቅም። ደግሞ ለምን ከሱ ጋር እንደሆንኩ በደንብ ታውቂያለሽ። ሳምራዊት፣ እኔ ግን እንዲህ ማድረግሽ እንደ ትልቅ ስህተት ነው። እና ከሱ ጋር ሁኚ ያልሽ ባልሆነ እስካሁንም የቆየሁት ስለሆነብኝ ነው። እኔ ከሱ ጋር ሁኚ አላልኩሽ፣ ግን ደግሞ በሰው ህይወትና ስሜት መቀለድ ትክክል አይደለም። እኔ እስከ ዛሬ ምን ነበር? ሰው ወይ መጫወቻ ጓደኛዬ፣ ፍቅረኛዬ እንዴት ሁለቱም አንዴ እንደዚህ ያደርጉብኛል? እኔ እንደ ሰው መውደድ ማፍቀር አልችልም እንዴ? ለምን እኔ ላይ ለምን አይ ይህ በስልክ የሚያልቅ ጉዳይ አይደለም። በአካል አግኝቼ ዛሬ ብዙ ማወቅ ያለብኝ ነገሮች አሉ። ሄሎናስ አዩባ አሁን እፈልጋለሁ። ያለብህን አድራሻ ላክ። ምን ሆነህ ነው? ድምጽ ተቀየረ ይመስላል። እያደረክኝ ነገር እስታው ነው። አይወል ጓደኛዬ፣ ሁሉም ነገር አንተ ነው የምታስበው አይደለም። ስንገናኝ ሁሉንም ነገር በዝርዝር እነግርሃለሁ እና አሁን አድራሻ ልላክልህ። ቀልዳየሽ ደግሞ ሁለተኛ እንደዛ አይነት ነገር እንዳትናገሪ። ሳምሪ
ምን መሰለሽ ዛሬ ለመዝናኛ ብለሽ የምታደርግ ነገር ነገ ላይ አንቺን እንዳይጎዳሽ ነው። ቆይ ዛሬ ምን ተገኝቶ ነው? መካሪ እያጫወተሽ ነው። ደግሞ እኔም ቢሆን በየወር ጀመርኩት። እሺ ለዩ ምን ልትይው ነው? እሱንማ ጅል በይ። አንድ ነገር ስለው ዝም ይለኛል። ግን ባይሆን ፎቶን ይላክሶ ነው ቢስም ይችላል እንጂ እኔ እንዴት እንደዚህ ያደርጋለሁ? ኧረ ታዲያ ምን ያርበተብትሻል? ቶሎ በይ፣ ፀጉሬን ጨርሽና ይወጣበት። እሺ አታሳምኝ፣ ቀስ በይ። ቆይ ግን ማን ሊሆን ይችላል? አንድ አሳምጣል። አንተ ንገረኝ እንጂ ምንድን ነው ያደረግከው? ምን ሆነ ነው? ግልጽ መልስ ነው የምፈልገው። አንተና ሳምራዊት ማለት ያለው ግንኙነት ምንድን ነው? ቆዩ ምንድን ያስነው? ትናንትና አክስቴ ጋር ሄድኩበት የቲክቶክ ቪዲዮ አብረን እንስራ ብለን ይሰራል። እዛ ነው ማለት ፎቶ ይሰራል። ቆይ አንተ እኔ እንዴት ተጠረጠረኛለህ? የምር ነው? አንተ እንዳልከኝ ልመን ጓደኛዬ? አዎ። ቆይ ማን ልኮልህ ነው? ደግሞ እኮ ምንም ነገር አልሰራም። ፎቶ ከሆነ በኤአይ ሰራው። ይቅርታ ወንድሜ፣ ምንም ነገር ሳላጣራ እንዲህ ማድረግ አልነበረብኝም። አንድ ፍቅረኛውን ለመጠበቅ የሚያደርገው ነገር ነው። እሺ ጓደኛዬ፣ እንደዚህ አይነት ወሬ እኔ እናንተን ለማጣላት ማን የሚለው? ሜራት ማን ለሱ እንደነገረው አጣርተሽ ከየትም ፈልገሽ ማንነቱን ደርሰሽ ትነግሪኛለሽ። እኔ ታዲያ ለአንቺ እንጂ ለግድግዳው መቼም አላወራም። ዛሬ አሞሻል መሰለኝ። ቆይ አትፈልጊው ቢቀርብሽስ? ምን አገባሽ ትይ? ሰው ያልበላው ማካከል ይዳኛል። ዛሬ በጣም የተጨማበት ማለት ነው። ቆይ ይቺ ልጅ ምን ይሻላል?